ሌላ አንድ ድንቅ ነገር ልንገራችሁ። ምንድነው እሱ? አንድ ወዳጅ ነው የነገረኝ። የምሬን ነው። ላይክ ጂም ውስጥ ስትሄዱ ላይክ የፈለገ ያህል ጊዜ ረዥም ሰዓት ብትሰሩ የፈለገ ያህል ጊዜ ብትቆዩ ላይክ በዘመናት እንኳን በአመታት እንኳን የሰራችሁ ቢሆን ላይክ ጎናችሁ ላይ ያለውን ሰው እያያችሁ ከሆነ ምንም አይነት ለውጥ ላታዩ ትችላላችሁ። ምንም አይነት ደስተኛ ላትሆኑ ትችላላችሁ። ላይ ሁሌም ልታማርሩ ትችላላችሁ። ነገር ግን ራሳችሁ ከጀመራችሁበት ጊዜ ላይ ጀምራችሁ ስታዩ ራሳችሁን ስታዩ ከትላንትናው ዛሬ ትሻላላችሁ። ላይ ከዛሬ ሳምንት ዛሬ ትሻላላችሁ። ሁሌም ለውጥ አለ። ሁሌም የተሻለ ነገር አለ እና ታመሰግናላችሁ፣ ደስተኞች ትሆናላችሁ። ምን ለማለት ፈልጉ ነው ይሄ ጓደኛዬ? ላይ ደስታችን ሊሆን የሚገባው በራሳችን ላይ በምናየው ለውጥ በራሳችን ላይ በምናየው ነገር ነው እንጂ በወዳጆቻችን ከሆነ ወዳጆቻችንን፣ ጓደኞቻችን፣ ጎረቤቶቻችንን የምናይ ከሆነ ደስታችንን ሊገሉብን የሚችሉ እጅግ በጣም ብዙ ነገሮች አሉ። የፈለገ ጠንካራ ሰው ቢሆን ቤት ላይ የፈለገ ጎበዝ ሰው ቢሆን ራሱን ከሌሎች ጋር የሚያወዳድር ከሆነ there is always a big fish ይላሉ። እና ምንድነው ላይክ ሁሌም ራሳችሁን እያያችሁ ራሳችሁን ኢምፕሩቭ እያደረጋችሁ በሄዳችሁ ቁጥር ደስታችሁ ይጨምራል። ደስታችሁ ወደር የለውም። ላይክ ፎከስ አድርጎ ራሳችሁ ላይ ምስጋናችሁ በእናንተ ላይ ዲፔንድ የሆነ ይሁን። ቴንክ ዩ ሃቭ a nice day